ሰላም ለእናንተ ይሁን። ዛሬ ስለ ኩላሊት ህመም መብዛትን ጥቂት ነገር ማለት እፈልጋለሁ። ሀገራችን የኩላሊት ህመም እየጨመረ መጣ ይባላል። ይህ መረጃ ምን ያክል እውነተኛ ነው? እየበዛ የመጣበትስ ምክንያቱ ምንድነው? እንግዲህ ከዛሬ 20-30 ዓመት በፊት የነበረው የኩላሊት ህመም በአሁኑ ጊዜ በምን ያክል ደረጃ እየጨመረ መጣ የሚለው እውነቱን ለመናገር በቂ መረጃ የለንም። ከዚህ በፊት የተሰራ በአገር ደረጃ በአገር አቀፍ ደረጃ ምን ያክል ሰው በኩላሊት ችግር ሲጠቃ እንደነበረ እና በአሁኑ ጊዜ ከዛኛው ጊዜ አንፃር በምን ያክል ደረጃ እንደበዛ የምናረጋግጥበት መንገድ የለም። ምናልባት እየበዛ እንደመጣ ከሚያሳዩት ነገሮች አንዱ የህዝብ ብዛት ነው። የዛሬ 30 ዓመት የኢትዮጵያ ህዝብ ብዛት 60 70 80 ሚሊዮን ሊሆን ይችላል። በአሁኑ ጊዜ ኦልሞስት በእጥፍ እንደጨመረ ነው የምናውቀው። ከዚህ አንፃር ያኔ እንደውም አንዳንድ ሰው ችግሩ ሳይታወቅ ህይወቱ ሊያልፍ ይችላል። በአሁኑ ጊዜ ግን የህክምና ስርዓቱ እየተሻሻለ በመምጣት ብዙ ሰው ቀድሞ የኩላሊት ችግር እንዳለበት ስለሚታወቅ ከዛ አንፃር እንግዲህ እየበዛ እንደመጣ የሚያሳይ ነገር ሊሆን ይችላል። ሌላኛው ግን ከመካከለኛው እድሜ በኋላ ያሉ ሰዎች ላይ የደም ግፊት፣ የስኳር ህመም እየተበራከተ ስለመጣ ከዛ አንፃር እንግዲህ ዋነኛ መንስኤዎቹ ሊሆኑ ከሚችሉት የግፊትና የስኳር በሽታ ነው። እነዚህ በሽታዎች እየተበራከቱ ስለመጡ ከነሱ አንፃር የኩላሊት ችግርም አንጻራዊ የመጨመር ነገር ሊኖር ይችላል። ይሁን እንጂ በወጣቶች ላይ በህፃናት ላይ የሚከሰት የኩላሊት ችግር እንግዲህ ከዚህ በፊት ከነበረው በተለየ ሁኔታ በአሁኑ ጊዜ እንደጨመረ የሚያሳይ መረጃ በሀገር አቀፍ ደረጃ የተሰራ ምርምርም የለም። ይሄንን እንደጨመረ የሚያረጋግጥ መረጃ ስለሌለ ምናልባት ከህዝብ ብዛት መጨመር አንፃር ጋር የተያያዘ ሊሆን ይችላል የሚል እምነት ነው ያለኝ። ከግፊትና ከስኳር ጋር የተያያዘ በእርግጠኝነት የተወሰነ የጨመረ ሊሆን ይችላል፣ ግን ለሱም ቢሆን በቂ መረጃ የለንም። የህዝብ ብዛት መጨመሩ ሊሆን ይችላል።